ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁኝ። ውድ ቤተሰቦች የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጥር ምጥን ያለች የጧት ቁርስ የምትሆን በጣም ለየት ያለች ማለት ነው። እንደምታዩት የሚያስፈልጉኝን ነገሮች አዘጋጅቻለሁ። በዚህ መልኩ ሽንኩርት ከትፍ ያለው፣ ነጭ ሽንኩርት፣ ቃሪያ፣ ቲማቲም እና በርበሬ ማለት ነው። እንደምታዩት በርበሬ ማነው ሽንኩርቴን እያቁላለሁኝ ነው። ዘይት ሲጨምር ትንሽ ዘይት በዝቶብኛል። በአንድ እጄ ካሜራውን ይዤ ስለነበረ በአንድ እጄ ስጨምር ትንሽ በዛ ብሏል። ብዙም አይደለም እና ቲማቲሜን እጨምራለሁ ማለት ነው። በጣም ነው የምትወዱት እርግጠኛ ነኝ። እኔ በጣም ነው የምወደው። በጣም በቃ እኔ እንጃ። በነገራችን ላይ ደጋግሜ ራሱ ብበላው የማልሰለቸው ነገር ቢኖር ይሄ ነገር ነው እና ትወዱታላችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ ማለት ነው። ዩቲዩብ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ሽንኩርቴንና ቲማቲሜን በዚህ መልኩ ጥብስ እያደረግኩትኝ ነው። ከዛን ቃጥዬ ምንድን ነው የምጨምረው? ይህ የሚጠፋው ነገር የለም፣ ግን የየቤቱ ሙያ የሁሉም የተለያየ ነው እና አንዱ እኔ አሁን የሆነ ምግብ የሚሆን ብቻ የሆነ ነገር ዩቲዩብ ላይ ብዙ ነገር ተምሬያለሁኝ። በጣም ብዙ ነገር እኔ የማላቀው ወይም እኔ በሌላ መልኩ የማደርገው በቀላል መልኩ ሲጠቀሙ ያለሁኝ እና ማለት የፈለግኩት የሁላችንም ሙያ ቢለያይም አንዱ ቤት ግን ማየቱ ጥሩ ነው ለማለት ነው እና በዚህ መልኩ ቲማቲሜን ከሽንኩርት ጋር እያቁላለሁኝ ነው። ቪዲዮውን እስከ መጨረሻው ድረስ ይዩት። በጣም ነው የምትወዱት እርግጠኛ ነኝ። በጣም እሺ ውድ የዩቲዩብ ቻናል ተከታታዮቼ በድጋሚ ተመልሻለሁኝ። በርበሬውን ጨምሬ ቁልቴን በዚህ መልኩ እያቁላለሁኝ ነው ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። እንግዲህ እዚህ ደርሰናል። ቁሊቴን በደንብ አድርጌ አቁላልቼ ይኸው ዘይቱ ራሱ ትፍት አድርጎታል።
ስጨምር ትንሽ አብዝቻለሁ ብያችሁ ነበረ መጀመሪያ ላይ። እኔ እንጀራ ትንሽ ደረቅ ካለ ማለት ነው በቃ እንጀራ ፍርፍር ነው የምሰራው። በጣም ነው የምወደው በጣም እና ያው ታውቃላችሁ ደግሞ የስደት ሀገር እንጀራ ቶሎ ነው እንትን የሚለው የሆነ እንኩትኩት ነው የሚለውና በጣም ነው የምወደው እንጀራ ማለት ነው። እኔ አረብ ቤት ሩዝ አልበላም እውነት ለመናገር ማለት ነው። ግድ ካልሆነብኝ በስተቀር ሩዝ አልበላም። የምበላው እንኳ ባጣ የሆነ ቲማቲም እና ቃሪያ ነገር ከተፍ አድርጌ በከብዝም ቢሆን እበላለሁ እንጂ የእነሱን ነገር ብዙም አልደፍርም። እና ደግሞ መልካም ሴትዮ ናት ሴትዮ እንጀራ ታመጣልኛለች ከከተማ። ደረቅ አለብኝና እንጀራው ለምን እንጀራ ፍርፍር አልሰራውም ብዬ በዚህ መልኩ እንጀራ ፍርፍር ሰራሁት ማለት ነው። በጣም ነው የሚጣፍጠው። ቃሪያ እና ነጭ ሽንኩርት በትንንሹ ከትፌ በዚህ መልኩ ጨመርኩኝ ማለት ነው። እውነት በጣም ነው የሚጣፍጠው። ይህን ነገር ሰርታችሁ ሞክሩት ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። የዛሬው ቪዲዮ ይህን ይመስላል። የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ ባይ።